ወይኔ እግዚአብሔርን ቼርካ ይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሊዝን ታቃጥለኛል። ፀጉሬ ነጭ እስኪሆን ምንም አይጠቅምም እኮ ሪኮሊዝ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረስካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው ባውዲ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅ እዚህ ቲም አልየው በቃ አልፈልግም። ዛትሲት ግባ ምድረ ቋጣሪ እየሰራ የነበረውን ቪዲዮ አጥፈው። ልታበሽቅ እየሰራ የነበረውን ቪዲዮ ተሸንፈዋል ለብለ ልትሰራ የነበረውን ቪዲዮ አጥፈው። በሁለት ተከላካዮች 2-1 ከመመራት ባለቀ ሰዓት አሸንፈን ወተናል። ኤንዞ ማሬስካ መጀመሪያ በመጥፎ ነገር ነው መጀመሪያው። አንተ ሰውዬ እንዳታሳድበኝ። ሴሜኒዮ ምንም የሚጠቅም ነገር እየሰራ አይደለም። እስከ 90 ደቂቃ አታጫውተው በኢየሱስ። አንድ ደና ነገር ሳይሰራ እንዴት አንድ ጥሩ ነገር ሳይሰራ እንዴት ይወጣ? ቸርኪን ደግሞ ቤንች ማድረግ እንደሌለብህ ይሄው አሳይ። ለጋርዲዮላም እንደዚህ ጥሩ ነገር ቀይሮ ሲያስገባው አድርጎ ነው እጅ የሰጠው ጋርዲዮላ። አንተ መላጣ እጅ ስጥ ማሬስካ። ከዚህ በኋላ ቸርኪን ቤንች ላይ ማየት አልፈልግም። ኮርና ማለት ነው ሴት ፒስ። ባለፈው አመት አርሰናል ሲያሰቃዩን እንደነበረው ነው ዘንድሮ እንደውም እኛ ሴት ፒስ ነው የምንፈልገው። ይሄ የሚገርም ቴስት አገባ። ከዛ ቸርኪ እዛ ጋር አሻቸው ምናምን ኮንፊደንሱን አይቷል ኳስ ላይ። ሁለተኛ ቤንች ላይ እንዳታስቀምጥ ቸርኪን። ግቫርዲዮል ደግሞ ተከላካዩ አጥቂ ነች። ጨረሰች። ለጨዋታው በደንብ እናወራበታለን። ቋጣሪ ግን ትበሽቃለ። አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት። እንደዚህ ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ጋርዲዮልና ጎል አግብቶ አሸንፎ የሚወጣ ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው እኔ አልገባኝም። ጀማው እንዴ አረበለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሺ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን ማየው እያየው ነው። ጠንቀቅ በል ይልሃል አባቴ። እኔ ነግሬሃለሁ ዋንጫው የኔ ነው። ምን አይነት ካምባክ ነው ያደረግነው? ህዝቡ ሰፍ ብሎ እኔን ለማስለቀስ እኔ ላይ ሙድ ለመያዝ እያንዳንድሽ ተዘጋጅተሽ ነበር። ያበደ ጨዋታ ገና የመጀመሪያ ጌሙ ነው። የተሞላ ስኳድ ሳይኖረን ያበደ ጌም ያደርግ ነው ማለት ነው። አረ ይመቸን። እንኳን ደስ አላችሁ ሲቲ ፋሚሊ። ነግሬያችኋለሁ። ኤንዞን እመኑት፣ ሲቲን እመኑት። መጨረሻችሁ ደስታ ነው የሚሆነው። እኔ ነግሬያችኋለሁ። በጣም ያበደ ጌም ነበር። የመጀመሪያው ጌም ፕላን ትንሽ ችግሮች ነበሩበት። ሰከንድ ሃፍ በደንብ አስተካከለ። ከዛ በኋላ መቀየር ያለበትን እንዳለ ቀይሮ አስገባ። የሚገርም ውጤት ይዘውን መጣን። እንግዲህ አንድ ብለን ጀምረናል ማለት ነው። የማሬስካ አንድ ካሁን በኋላ ዋንጫ ነው የምትቆጥረው። የአሸነፍነውን ጨዋታዎች ሳይሆን ዋንጫ ነው የምትቆጥረው። እንኳን ደስ አላችሁ ሲቲ ፋሚሊ፣ ይመቻችሁ። ማብራት የለም ግን ደስ ብሎኛል። ዝም ብዬ መንገድ ላይ ነው የምሰራው። በጣም ደስ ብሎኛል። አሪፍ ጌም ነበር። ማርክ ጉይን 6 ላይ አስቡት። ይሄ ነው ባይዚ አሰልጣኝ ማለት እንደዚህ ነገር የሚያመጣ ነው። ስቲል የሊጉ ምርጡ አሰልጣኝ ነው የምልበት ምክንያት ይሄ ነውና በጣም ደስ ብሎኛል። ይመቻችሁ።